የግብረ ሶዶማዊነት ታሪክ ገደለኝ። ለምን እንደዚህ አይነት እንተፈንቶ ጻፍኩ? ለምን እንዲህ አይነት ባዕድ ነገር ወደ ሀገሬ ስነ ጽሑፍ አመጣው? ይህ በጣም ጉርቶኛል። ስለዚህ የተሻለ ነገር መጻፍ ካልቻልኩ ባቆም ይሻለኛል። የመጀመሪያው የኢትዮጵያ አጭር ልቦለድ መጽሐፍ ደራሲ ታደሰ ሊበን። የአማርኛ አጭር ልቦለድ ፋና ወጊ ኢትዮጵያ ካፈራቻቸው ምርጥ የአጭር ልቦለድ ጥበበኞች ውስጥ ታደሰ ሊበን አንዱ ነው። በዛሬው መሰናዷችን የዚህን ጉምቱ ደራሲ የሕይወት ታሪክና ጥቂት ሥራዎቹን በወፍ በረር እንቃኛለን። አብራችሁን ቆዩ። የታደሰ እናትና አባት ሊበን ጣፈጠና ጀማነሽ የተገናኙት ደምቢዶሎ ሲሆን ብቸኛው ልጃቸው ታደሰ በ1923 ዓመተ ምህረት እዚያው ተወለደ። ታደሰ 6 ዓመት ሲሆነው አባቱ ሞቱ። እናቱ ከዚህ በኋላ 2 ጊዜ አግብተው ከሁለቱም ትዳር ልጆች አፍርተዋል። ታደሰ ገና የ2 ዓመት ልጅ እያለ ቤተሰቡ ወደ አዲስ አበባ መጥቶ ነበር። ታደሰ ሲወለድ ሽማግሌ ስለነበሩት አባቱ ምንም አያስታውስም። እናቱ ግን ገና ወጣት ነበረች። ደምቢዶሎ ውስጥ የአባቱ 2 ወንድሞች አብረዋቸው ይኖሩ ነበር። አንደኛው የአሜሪካ ሚስዮን ትምህርት ቤት፣ ሌላኛው ደግሞ ኦርቶዶክስ ቤተክርስቲያን ትምህርት ቤት ገቡ። ቤተሰቡ ወደ አዲስ አበባ ሲመጣ ወንድማማቾቹ እዚያው ቀሩ። ከታደሰ አባት ሞት ጥቂት ጊዜ በኋላ በአሜሪካ ሚስዮን ትምህርት ቤት የነበረው ጎበዜ ጣፈጠ የተሰኘ አጎቱ ታደሰን ከእናቱ እቅፍ ወስዶ አቃቂ ላይ በሚገኘው አድቬንቲስት ሚስዮን ትምህርት ቤት አስገባው። ታደሰ እዚያ ትምህርት ቤት ሲገባ 10 ዓመቱ ሲሆን አንደኛ ደረጃ ትምህርቱን እስኪጨርስ በዚያው ቆይቷል። በጣም የሚወዳት እናቱ ትናፍቀዋለች። እሷም አቃቂ እየመጣች ትጠይቀው ነበር። ጥሩ ታሪክ ተራኪ ነበረች። ታደሰም ልቦለድ የመጻፍ ተሰጥኦውን ከእሷ እንዳገኘ ያምናል። በ1949 ዓመተ ምህረት በታተመው የመጀመሪያ መጽሐፉ መስከረም መግቢያ ላይ ታደሰ ሊበን በአጭር ልቦለድ ጥበብ ችሎታቸውን ማሻሻል የሚፈልጉ እንዲያነቧቸው ብዙ ታዋቂ የአጭር ልቦለድ ጸሐፍትን ይጠቁማል። ነገር ግን ራሱን በተመለከተ ችሎታውን ለማዳበር ከነዚህ ደራሲዎች ይልቅ የእናቱ አስተዋጽኦ እንደሚበልጥ ይናገራል። ገና ልጅ እያለ ከእናቱ ጋር ስለሚተኛ ብዙ ታሪኮች ይነግሩት ነበር። አንዴ 3ኛ ሀብታም ባላባት ባል ያገቡትን እናቱን ለመጠየቅ ከአዲስ አበባ 75 ኪሎ ሜትር ወደምትርቀው ሸኖ ሲሄድ ጎረቤት ካለች ልጅ ጋር ጓደኝነት ይመሰርታል። እናቱ ግን ይህች ልጅ ቡዳ ናት ብለው አስጠነቀቁት። ይህ አጋጣሚ ጅብ ነች ለተሰኘው አጭር ታሪኩ መነሻ ሆነ። ኢጣሊያ ኢትዮጵያን ስትወር የሚያሳድገው አጎቱ አሁንም ድረስ ከደሴ ወጣ ብለው የሚኖሩት 2 የአባቱ ወንድሞች ጋር ሊያስተዋውቀው ወደ ወሎ ይዞት ሄደ። አጎትየው ወደ ወሎ የሄደው እንግሊዝኛ ስለሚችል በጣሊያኖች እየታደነ ስለነበረ ነው። ለ4 ዓመት ያህል ወሎ ውስጥ ተደብቆ ቆየ። ታደሰ ግን ከ1 ዓመት በኋላ ወደ አዲስ አበባ ተመለሰ። ታደሰን ኢጣሊያኖች ባሊላ እንደተባሉ እንደ ሌሎቹ ልጆች ለህብረት ዝማሬ እንዳይወስዱት በመስጋት እናቱ ከአዲስ አበባ 40 ኪሎ ሜትር በምትርቀው ሰንዳፋ ውስጥ የሩቅ ዝምድና ካላቸው አንድ ባለጠጅ ቤት ዘንድ ወስደው ሰጡት። ሂሳብ መቀበል ላይ ጎበዝ ስለነበር ጠጅ በማሳለፍ ያግዛቸው ነበር። አጎቱ ጎበዜ ከደምቢዶሎ ሲመለስ የ7 ዓመቱን ታደሰን ሊያገኘው አልቻለም። እናቱም ወዴት እንዳለ አልናገር አለች። ታደሰ መጠጥ ቤት ውስጥ ለ2 ዓመት ከሠራ በኋላ ወደ አዲስ አበባ መጣ። ከጦርነቱ በኋላ አቃቂ አድቬንቲስት ሚስዮን ማስተማር የጀመረው አጎቱ ከተወሰነ ጊዜ በኋላ ወደ አዲስ አበባ መጣና የ10 ዓመቱን ታደሰ እዚያው አቃቂ ሚስዮን ወስዶ አስገባው። ይህ አጎቱ በአቃቂ ለትንሽ ጊዜ ካስተማረ በኋላ ወደ ደሴ አድቬንቲስት ትምህርት ቤት ተዛወረ። በመጨረሻም የመንግሥት ትምህርት ቤት ገባ። ይህ አጎቱ በአድቬንቲስት ሚስዮኑ በነበረው ቦታ ምክንያት ታደሰ ለትምህርት ቤት ወይም ለምግብና ለመኝታ መክፈል አይጠበቅበትም። ነገር ግን በክፍያ ፈንታ በየቀኑ ለ4 ሰዓታት በአትክልት ስፍራው መስራት ይጠበቅበት ነበር። ክፍያ የሚከፍሉት ተማሪዎች ለ2 ሰዓታት ብቻ ይሰራሉ። በዚህ ትምህርት ቤት በቆየባቸው 4 ዓመታት 6ኛ ክፍልን አጠናቀቀ። ነገር ግን የትምህርት ቤቱ ደረጃ ከፍተኛ ስለሆነ ይህ ቆይታው ከመንግስት ትምህርት ቤት አንጻር ሲመዘን
ከ9ኛ ክፍል ጋር ተመጣጣኝ ነበር። ከዚህ በኋላ ኮተቤ በሚገኘው በቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ገባ። ስለዚህ የታደሰ የክፍል ጓደኞች 10ኛ ክፍል ሲገቡ፣ ታደሰ ግን በቁመቱና በልጅነቱ የተነሳ 9ኛ ክፍል ገባ። በዚህ ትምህርት ቤት ከመንግስቱ ለማ ጋር አንድ የመኝታ ክፍል ተጋርተዋል። መንግስቱ የሮበርት ሉዊስ ስቲቨንሰንን ዶክተር ጄኪልና ሚስተር ሃይድን ስላነበበ የመኝታ ክፍሉን ለሚጋሩ ጓደኞቹ ዘወትር ማታ ከእንቅልፍ በፊት ይተርክላቸዋል። ታደሰም ታሪኩን በጉጉት እየተከታተለ የሚቀጥለውን ክፍል በናፍቆት ይጠብቃል። ታደሰ እነዚያ የትረካ ጊዜያቶች ለሥነ ጽሑፍ ያለው ፍላጎት እንዲዳብር አስተዋጽኦ እንዳደረጉ ያምናል። በሁለተኛ ደረጃ ትምህርት ቤት ተጽዕኖ ያሳረፈበት የአማርኛም ሆነ የእንግሊዝኛ መምህር ባይኖርም ታደሰ ግን በራሱ የእንግሊዝኛ ሥነ ጽሑፍን ያነብ ነበር። ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ልክ ፈተናውን እንደጨረሰ በግዴታ የአየር ኃይል አባል እንዲሆን ተመልምሎ ስለነበር ደሴ የሚገኙ አጎቱ ጋር ተደብቆ ቆየ። ጠፍተው የተደበቁ ልጆችን መፈለጉ ሲያበቃ ታደሰ ወደ አዲስ አበባ ተመለሰ። ከዚያም ደጃዝማች ዑመር ሰመተር ትምህርት ቤት ሂሳብና እንግሊዝኛ ለ2 ዓመት አስተማረ። ታደሰ ማስተማሩን ቢወደውም ለዚያ ብቁ የሚያደርግ ትምህርት አልነበረውም። ስለዚህ የኢትዮጵያ መንግሥት ባንክ የተሻለ ክፍያ ስላቀረበለት እሱን ተቀላቀለ። ከዚያን ጊዜ ጀምሮ ጡረታ እስከሚወጣ በባንክ ውስጥ ሠራ። የባንክ ተቀጣሪ ከሆነ በኋላ ለዚህ አዲስ የሥራ ዘርፍ የሚሆን ትምህርት ለማግኘት ሞከረ። መጀመሪያ ቢሮው ካይሮ ከሚገኘው የብሪቲሽ ትምህርት ቤት በርቀት የሂሳብ ሥራ፣ የቢዝነስ እንግሊዝኛና የቢዝነስ አርቲሜቲክ መማር ጀመረ። ከ2 ዓመት በኋላ ቢያቋርጠውም እስከ ተማረበት ድረስ ላለው የምስክር ወረቀት ተቀብሏል። በሥራውም ረገድ ትምህርቱ በጣም እንደረዳው ይናገራል። ትምህርቱን ቢጨርስ ኖሮ የተመዘገበ ወይም የተመሰከረለት የሂሳብ ሠራተኛ መሆን ይችል ነበር። ነገር ግን ርቆ ከመሄዱ በፊት በሥነ ጽሑፉ ተሳበ። በግሉ ብዙ ካነበበ በኋላ የጻፋቸው ታሪኮች መስከረም በሚል የአጭር ታሪኮች መድብል ታተሙ። የመጀመሪያ መጽሐፉን ከማውጣቱ ጥቂት ቀደም ብሎ በ1948 አገባ። ሚስቱ የአዲስ አበባ ንግድ ሥራ ትምህርት ቤት ምሩቅ ስትሆን የተገናኙት ባንክ ቤት ውስጥ በጸሐፊነት ስትሠራ ነው። 2 ልጆችንም ወልደዋል። ከጋብቻው በኋላ ብዙም ሳይቆይ በ1949 ዓመተ ምህረት ታደሰ በመስከረም ውስጥ የተካተቱ አብዛኛዎቹ ታሪኮችን ጻፈ። ነገር ግን አንዳንዶቹን የጻፋቸው ከዛ በፊት ሳያገባ በፊት ብቸኛ እያለ ሲሆን ታሪኮቹ በጊዜው የነበረውን ልምድና አስተውሎት ያንጸባርቃሉ። በ1952 የታተመው የሚቀጥለው የአጭር ታሪኮች ስብስቡ ሌላው መንገድም በግሉ ካስተዋለው የተቀዳ ነው። ለዚህ የግል ገጠመኞችና በአካባቢው የሚያስተውላቸው ነገሮች የታሪኮቹን ጭብጦች የሚያገኝባቸው ቦታዎች ናቸው። ታደሰ ሊበን የተሳካለት ጸሐፊ ሆኖ እያለ ከየአቅጣጫው የሚያበረታቱ አስተያየቶች እየተሰጡት እያለ መጽሐፉ ለምን አቆመ? ሌላው መንገድ ላይ ግብረ ሰዶማዊ ገጠመኝ ስላገኘው አንድ ሰው የተጻፈ ታሪክ አለ። ይህ ፈጽሞ ያልተለመደና እንግዳ ነገር ነው። ግብረ ሰዶማዊነትና ግብረ ሰዶማዊ እንቅስቃሴዎች በኢትዮጵያ በፍጹም የማይታሰቡ ናቸው ይላል ታደሰ። ይሁን እንጂ ይህ ታሪክ በሚያውቀው ሰው እውነተኛ ገጠመኝ ላይ የተመሰረተ ነው። አንድ የሥራ ባልደረባው የባንኩ ደንበኛ የሆኑ ግብረ ሰዶማዊ ቤት ይጋበዛል። ነገር ግን ግብረ ሰዶማዊ እንደሆኑ አያውቅም። ይሁን እንጂ ወደ ቤታቸው በሄደ ጊዜ የሰውየውን እውነተኛ ዓላማ ተረዳ። የታደሰ ባልደረባ በጣም ከመደንገጡ የተነሳ በመስኮት ዘሎ አመለጠ። የደረሰበትን ሁሉ ለታደሰ ነገረው። ታደሰም ከዚህ ተነስቶ ታሪኩን ጻፈ። ነገር ግን ይህ የግብረ ሰዶማዊነት ታሪክ ገደለኝ። ለምን እንደዚህ አይነት እንተፈንቶ ጻፍኩ? ለምን እንዲህ አይነት ባዕድ ነገር ወደ ሀገሬ ስነ ጽሑፍ አመጣው? ይህ በጣም ጎርቶኛል ይላል። ስለዚህ የተሻለ ነገር መጻፍ ካልቻልኩ ባቆም ይሻለኛል ብሎ ይደመድማል። እናም እንዳሰበው አቆመ። በእርግጥ በታሪኩ የተነሳ የወቀሰው ወይም አንስቶ ያወያየው ሰው የለም። ውሳኔው ስለ ጉዳዩ ካሰበበት በኋላ በራሱ የደረሰበት ነው። በአንድ ወቅት ብርሃኑ ዘሪሁን በሬዲዮ ቀርቦ
ታደሰ ሊበን ስነ ጽሑፍን የከዳው ለገንዘብ ብሎ ነው፣ ስለዚህ ባንክ ቤት መስራት ጀመረ ማለቱን ያስታውሳል። ብዙዎች ባለመጻፌ ይወቅሱኛል ይላል። ለዛሬ ጨርሻለሁ። የጽሑፉ ምንጭ የአማርኛ ቋንቋና ስነ ጽሑፍ ከተሰኘው የማኅበራዊ ትስስር ገጽ የተወሰደ። በቸር ያሰንብተን።